السلام عليكم ورحمة الله وبركاته እንደምን አላችሁ ውድ የዩቲዩብ ቻናሌ ቤተሰቦች በአገር ውስጥም በውጭ ሀገርም ያላችሁ ክብራትና ክብራን እንግዲህ እንደተለመደው ትምህርታችንን ይዘን መተናል ዛሬ ያቀርብኩላችሁ ትምህርት እንደዚሁ ድርጊትን የሚያሳይ ነው አሁን ያደረኩ ነው እንዲየሆንኩ ነው የሚሉትን በአምስቱም ቋንቋዎች አዘጋጅቼ ዛሬ ቀርብ ያለው የዛሬውን ትምህርት ለየት የሚያደርገው ወደ አረፍተ ነገር እየገባን ነው ኦልሞስት አይኤንጂ ተጠቅሞ እንግሊዝኛው ምክንያቱም ፕሬዘንት ኮንቲኒየስ ቴንስ የሚባለውን ነው እዚህ ጋር ያሳየን ያለው በሌላ ደግሞ የድርጊት ላይ ያለ ለምሳሌ እየተደረገ ያለን ድርጊት የሚያሳይ አረፍተ ነገር ነው ግሱን ካየን ለምሳሌ የሚለው ነገር እያደረኩ ነው እየጠጣው ነው እየተኛው ነው እየበላው ነው እነዚህን የመሳሰሉ ነገሮች ለምሳሌ የአሁን የማያቋርጥ ጊዜ ገባቻለም ያለፈ ጊዜ አለ የአሁን ጊዜ አለ የወደፊት ጊዜ አለ ከዛ ውስጥ የአሁን የማያቋርጥ የምንለው ፕሬዘንት ኮንቲኒየስ ቴንስ ኮንቲኒቲ ያለው ድርጊቱ እየተካሄደ ያለ መሆኑን የሚያሳይ አረፍተ ነገሮች ናቸው ማለት ነው እንግሊዝኛውን በደንብ እናያለን ከዛ ሐረሪውንም እናያለን አፍ ሶማሊውንም እናያለን አፋን ኦሮሞውንም እናያለን አማርኛውንም እናያለን እስቲ ወደ መደበኛው ትምህርታችን እንሄዳለን ከኔ ጋር ሁኑ እሺ እንደተለመደው አንዴ አነባዋለሁ ከዛ ዲቴይል ገብተን ዝርዝሩን ደግሞ አስረዳችኋለሁ ማለት ነው እንግሊሽ ሐረሪ ሲናን አፍ ሶማሊ አፋን ኦሮሞ አማርኛ እሺ English አንደኛ ምን ይላል I'm watching TV I am ይላል አንዳንዱ I am watching I'm watching አያችሁ ይሄ አሁን am አሳጥሮት ነው I am የምትለዋ በአፖስትሮፍ ነው የተከፈለችው ኤዋን ከመሃል አወጣት አይ ለብቻዋ ነበረች ከኤም ጋር በማገናኘት አፖስትሮፍ በማስገባት የቋንቋው ህግ ነው አፖስትሮፍ ኤም ከሆነ I apostrophe M ከሆነ I am ወደሚለው ይወስደናል ስለዚህ I am ስንል አጻጻፋችን ምንድነው I ይጻፋል AM እንጽፋለን ስፔስ አለው በመሃሉ I am a student ካልን እኔ ተማሪ ነኝ አይደለም እንዴ I am eating my breakfast I'm eating my dinner አያችሁ አሁን እዚህ ጋር ምን እየተደረገ እንደሆነ የሚያሳየን ስለሆነ አንድ ላይ ራፍሊ ሁሉንም ላንብብላችሁ ከዛ በኋላ ዲቴይሉን ገባበታለን I am watching TV I'm working I'm visiting I'm painting Harari Sinan TV هيج بحلخو دلاغ بحلخو زيارة بحلخو عليت بحلخو إبيرك بحلخو እነዚህ ሐረሪ ቋንቋዎች ናቸው የሐረሪ አረፍተ ነገሮች ናቸው አፍ ሶማሊ ጋር ስንመጣ ደግሞ waxaan daawanayaa TV ayatu waxaan daawanayaa TV waan shaqaynayaa waan booqanayaa waan wadayaa waan sawirayaa ራሱ ትርጉሙ ነው እዚህ ጋር ያለው አፋን ኦሮሞ ጋር ስንመጣ ደግሞ TV ኢላላ ጅራ ሆጀቻ ጅራ አኒ ሆጀቻ ጅራ እኔ ሆጀቻ ጅራም ይባላል ግን አኒ የምትለው እዚህ በውስጥ ታዋቂ ስላለ ነው እኔ የሚለው በውስጥ ታዋቂ አለ ሆጀቻ ጅራ ዳወቻ ጅራ ኮንኮላቺሳ ጅራ ፈኪ ካሳ ጅራ ይሄ ደግሞ ኦሮምኛው ነው ማለት ነው አማርኛው ኖርማሊ ስካውን ያሉትን ደግሞ በአማርኛው እናያለን ቲቪ እያየሁ ነው እየሰራሁ ነው እየጎበኘሁ ነው እየነዳሁ ነው እየሳልኩ ነው ትርጉማቸው አንድ ነው እስቲ አሁን በዝርዝር እንያቸው እንግሊሽ I'm watching TV watch ምትለዋ WATCH watch የሚለው መመልከትና ማየት የሚባል ነገር አለ look የምንለው ነገር አለ look at that door look at that car look at that cat look at የሚለውና watch የሚለው ይለያያል እንደማለት ነው አይነን ተጠቅመህ ያንን ነገር በደንብ አትኩረህ ስላችሁ ወደ ነገር ነው እዩት ለማለት ያህል ነው watch ግን አትኩረን የምንከታተለው ፕሮግራም ሲሆን I'm watching እንላለን ቴሌቪዥን ሲሆን ማለት ነው ገባችሁ
ዎች የሚለው ለምሳሌ ሌላ አባባሉ የእጅ ሰዓትም ዎች ይባላል ማለት ነው። የእጅ ሰዓት ዎች ይባላል። ገባችሁ? what time is it now what time is it now ከተባልክ ግን ዎች የሚባለው ሰዓትም እንደዚህ ነው የሚጻፈው። watching አይባልም አይንጂ አይጻፍበትም እንጂ watch ካልን አንደኛው መመልከትም ይሆናል፣ ሌላው ደግሞ ሰዓት የሚለውንም ይይዛል ማለት ነው። ሁለት ትርጉም አለው። ገባችሁ? I'm watching TV watch እዚህ ጋር verb ናት ማለት ነው፣ ግስ ነው ማለት ነው። watch ብለን ለሰዓት ስንጠቀም ደግሞ ናውን ይሆናል ማለት ነው፣ ስም የሚለውን ይወስዳል። እሺ I'm watching TV ስናሳጥረው ነው ቴሌቪዥን ማለት ነው። ቴሌቪዥን የሚለው ቲቪ ቴሌ ማለት የሚነጋገር ነገር ነው። ቪዥን ደግሞ ምስል ነው፣ የሚያወራ ምስል ማለት ነው። ትርጉሙ ራሱ ቲቪ የሚለው ሲያጥር አጥሮ ነው እንጂ ቴሌቪዥን ሁለት የተገናኙ ቃላቶች ናቸው። ቴል ከሚለው ቃል ነው የመጣው፣ ንግግር ከሚለው ቃል ወይም ደግሞ መናገር ከሚለው ቃል ነው የመጣው። ቪዥን ደግሞ ምስል ነው። ቪዥነሪ ስንል ታውቃላችሁ። ቪዥን ማለት ምስልና ንግግር ሲገናኙ የሚንቀሳቀስ ምስል ማለት ነው። ተንቀሳቃሽ ምስል ማለት ነው ቴሌቪዥን ማለት ነው። ቴሌቪዥን ኦኬ። ስለዚህ ሁለተኛው ደግሞ አም ወርኪንግ ካልኩኝ እየሰራው ነው። ምን ስራ? ኤኒ ስራ። ስትጠራ ሄይ የሆነ ነገር እና ስትባል እና አም ቢዚ አም ወርኪንግ ካልክ እየሰራው ነው፣ ስራን እያጧጧፍኩ ነው ማለት ነው። ስራ ማንኛውም ስራ፣ የቢሮ ስራ ሊሆን ይችላል፣ የጋራጅ ስራ ሊሆን ይችላል፣ የሜካኒክነት ስራ ሊሆን ይችላል፣ ሹፍርናም ሊሆን ይችላል። ስራ ነው፣ ሁሉም ስራ ነው። ስራ ላይ ነኝ አባቴ እንደሚባለው አም ወርኪንግ ትላለህ ማለት ነው፣ እየሰራው ነው። ገባችሁ? እሺ ሶስተኛው አም ቪዚቲንግ እየጎበኘው ነው። የሆነ ነገር ዞር ዘር እያልክ እንዲህ ስትጎበኝ ሙዚየም ውስጥም ይሁን የሆነ ፓርክ ውስጥ የሆነ ነገር ስትጎበኝ የምትናገረው ቃል ነው። ይሄ አነጋገር ነው። I am visiting. Just I don't have time to talk to you. ካንተ ጋር ላወራ ጊዜ የለኝም። ስለዚህ የጎበኘው ነው። ጉብኝት ላይ ነኝ፣ ተወኝ እባክህ አይነት ነገር ነው። ጉብኝት ላይ ነኝ። አራተኛው አም ድራይቪንግ ሹፌር መኪና ይዞ እያለ አም ድራይቪንግ ሊል ይችላል። ስታዋራው ጀስት አም ድራይቪንግ እየነዳው ነው ይልሃል። በቃ አታዋራኝ ነው፣ አደጋ እገባለሁ። ስለዚህ አደጋ ሊከሰት ስለሚችል እየነዳው ነው፣ አታዋሩኝ አይነት ነገር ነው። ገባችኋል? አታዘናጉኝ። አም ድራይቪንግ ካለ በቃ አቁሙ ነው። አምስተኛው አም ፔይንቲንግ ስዕል የሚስል ሰው ስዕል እኔ ለምሳሌ ስላለው አም ፔይንቲንግ ልልህ እችላለሁ። ስዕሎች ስላለኝ በጣም ስላለው ስዕሎች አሉ፣ ብዙ ስዕሎች እዚህ ቤት ውስጥ። አም ፔይንቲንግ ካልን ስዕል እየሳልኩ ነው፣ አለቀ። በሐረሪ ቋንቋው ስንመጣ ደግሞ ቲቪ ሂጅ ቢሐልኩ ነው የሚባለው። ቲቪ ሂጅ ቢሐልኩ ና ስትጠራ ቲቪ ሂጅ ቢሐልኩ ቤልኺ አቤልኺ የት አለ የት ነው ያለው ወዴት ሄድክ ስትባል አም ዋቺንግ ቲቪ እንደሚባለው ቲቪ ሂጅ ቢሐልኩ። እናት ልጅን ስትጠራ አባት ልጅን ሲጠራ ምን እየሰራህ ነው? ወዴት ሄድክ ነው? እያጠናህ ነው ወይስ ነው? አይ ቲቪ እያየው ነው። ቲቪ ሂጅ ቢሐልኩ ይላል በሐረሪ ቋንቋ አንድ ሰው ማለት ነው። ሁለተኛው ዲላጋ ቢሐልኩ። ዲላጋ ማለት ዲላጋ ብቻ የምትለዋ ስራ ማለት ነው። ቤ የምትለዋ ነገር ቤ የሚል ነገር አለ። ሁሉም ላይ ቤ ጨምረናል። ስራ ላይ እንደማለት ስራ ላይ ነኝ፣ ቲቪ እያየው ነኝ። አያችሁ? ዲላጋ ቢሐልኩ ስራ ላይ ነኝ። ሐልኩ የሚለው አለው እያደረክ ያለውን ነገር ሐልኩ ሁሉም ላይ አለ። ልክ እዚህ ጋር አይን እጅ ሁሉም ላይ እንደገባው ማለት ነው። ሁሉም ላይ አለ። እዚህ ጋርም አለ፣ እዚህ ጋርም ነው አለ። ጅረ ሁሉም ስራው እየተካሄደ እንደሆነ ነው የሚያሳየው። ዲላጋ ቢሐልኩ ካለ ስራ ላይ ነኝ ነው በቃ። ወይ እርሻ እየሰራ ነው፣ ወይ መካኒክነት እየሰራ ነው፣ ወይ ቁጭ ብሎ የሆነ ነገር እየሰፋ ነው። ስራ ላይ ነኝ ካለ ስራ ላይ ነው በቃ። ሶስተኛ ዚያራ ቢሐልኩ። ዚያራ ማለት ጉብኝት ነው። ጉብኝት ላይ ነኝ፣ ቪዚቲንግ የሚባለው ማለት ነው። ዚያራ ቢሐልኩ ቤተሰብ እየጎበኘው ነው ማለትም ይቻላል። ሙዚየም እየጎበኘው ነው ማለትም ይቻላል። ፓርክ እየጎበኘው ነው ማለትም ይቻላል። ዙ መጎብኘትም ይቻላል። ዙ እንስሳቶች ያሉበት ማለት ነው። ዚያራ ቢሐልኩ ካለ በቃ ጉብኝት ላይ ነው ያ ሰው። አራተኛ አሊጥ ቢሐልኩ እየነዳሁ ነው። ምን መኪና አሊጥ ቢሐልኩ። መኪና የሚለው በውስጥ ታዋቂ ስለሚታወቅ ነው። አሊጥ ቢሐልኩ ካለ በቃ እየነዳሁ ነው። ምንድን ነው የምትነዳው? ያው በውስጥ ታዋቂ መኪና የሚል አለ አይደለም እንዴ?
እየሳልኩ ነው ካለ ምን አለ እዛ ጋር ስዕል አለ። ስዕል እየሳልኩ ነው ከማለት እየሳልኩ ነው ባጭሩ። አም ፔይንቲንግ ኤ ፒክቸር ማለት ይቻላል እኮ እዚህ ጋር ፒክቸሩን ተው ነው። እዚህ ጋርም እንደዛው አሊጥ ቢሐልኹና ኢቢርቅ ቢሐልኹ። ለምሳሌ አሊጥ ቢሐልኹ ካለ እየነዳው ነው በቃ አሊጥ ቢሐልኹ ምን መኪና። ገባችሁ? አምስተኛ ኢቢርቅ ቢሐልኹ ስዕል እየሳልኩ ነው። ስዕል ግን እዚህ ውስጥ የለችም። እየሳልኩ ነው ካለ ስዕል እንደሆነ ማንም ይረዳል ማለት ነው። እየበላው ነው ካለ ምን እንደሚበላ አይታወቅም። ምግብ እኮ ነው አይደል? ምግብ የሚለው ምግብ እየበላው ነው ወይ ፓስታ ወይ መከሮን እንጀራ አልተባለም። እየበላው ነው ካለ ምግብ ላይ ነው በቃ አለቀ። ይሄም እንደዛ ነው። ኢቢርቅ ቢሐልኹ ካለ እየሳልኩ ነው የሚለውን ይዛል ማለት ነው። እየሳልኩ ነው ስዕልን ነው የሚያወራው እዚህ ጋር። እሺ አፍ ሶማሊ ጋር ስንመጣ ደግሞ waxaan daawanayaa ቲቪ ጋር ጋም ይገባል። አንዳንድ ጊዜ ቲቪ ጋር ወይም ቲቪ ካለ ማሳጠር ይቻላል። waxaan daawanayaa ቲቪ ጋር ይላል። አንዳንዱ ቲቪ ጋር ይባላል። ግን እዚህ ጋር ባጭሩ waxaan daawanayaa ቲቪ ካለም በቂ ነው። waxaan daawanayaa ቴሌቪዥን ካያችሁ ቴሌቪዥኑን ማየት ይችላል። ቴሌቪዥን ማየት ሙሉ ጽሁፉን ማለት እንችላለን። waxaan daawanayaa ቴሌቪዥን ነው የሚባለው። በቲቪ የሚለው ባጭሩም ይቻላል። waxaan daawanayaa ቲቪ ጋር ቲቪ እየተመለከትኩ ነው እያየው ነው ለማለት ነው። ቲቪ እያየው ነው። መመልከትና ማየት ይለያያል ባይዘ ወይ። እሺ ሁለተኛ ዋን ሸቀይነያ እየሰራሁ ነው። እርሻ ይሁን መደብር ይሁን እየሰራ እንደሆነ የሚያሳየው እቃ እየሸጠ እንደሆነ አይታወቅም፣ ግን ስራ ላይ እንደሆነ የሚያሳየን ነው ማለት ነው። ዋን ሸቀይነያ ካለ እየሰራው ነው፣ አትረብሹኝ ነው በቃ። እከሌ ና ምናምን ስትባል እየሰራው ነው፣ ስራ ላይ ነኝ። ቤት ዕቃ ሊያጥብ ይችላል፣ አንድ ሰው ቤት ሊያጸዳ ይችላል፣ ልብስ ሊያጥብ ይችላል። እየሰራው ነው ካለ ማንኛውም ስራ ላይ ተሰማርተዋል ማለት ነው ያ ሰው። ስለዚህ አትረብሹኝ ነው። ሶስተኛ ዋን ቦቀነያ ዋን ደልሒሰያም ይባላል። ደልሒስ ለቱሪዝም ሲሆን ነው፣ ለቱሪስት ሲሆን ነው ደልሒስ የምንጠቀመው። እዚህ ጋር ዋን ቦቀነያ ቦቀሾ ከሚለው ቃል ነው የመጣው። መጎብኘት የሚለው ነው። ቤተሰብ መጎብኘትም ይቻላል በዚህ አባባል። ዋን ቦቀነያ አየይ ደይባን ሰው ቦቀነያ ካለ አያቴን ልጎበኛቸው ነው ማለት ነው። ዋን ሰው ቦቀነያ ካለ ልጎበኛቸው መሄዴ ነው እንደማለት ነው። ዋን ቦቀነያ ካለ ግን እየጎበኘው ነው በቃ። የሆነ ነገር በግራና በቀኝ የባህል ዕቃ ሊሆን ይችላል፣ ስዕሎች ሊሆን ይችላል፣ ዙ ሊሆን ይችላል። ሄዶ የሚያየው ነገር ካለ እየጎበኘ ካለ ዋን ቦቀነያ ሊልህ ይችላል። በቃ አትረብሸኝ ነው እዚህ ጋር። አራተኛ ዋን ወለያ አራተኛ ዋን ወለያ ማለት ጋሪ ባን ወለያ ሊል ይችላል። ጋሪ የምትሏ በውስጥ ታዋቂ አለች ብያቸዋለሁ። እነዳለው ካለ ሁሉ ጊዜ እዚህ ጋር መኪና እንዳለ ይረዳል አንድ ሰው። እየነዳው ነው ካለ በስልክም ስታወሩ በቃ መኪና ይዟል ይሄ ሰው። ስለዚህ ዋን ወለያ እየነዳው ነው። ደብል ኤ ሲሆን እዚህ ጋር ዋን ወለይ ዶና ልነዳ ነው ለወደፊቱ። ዋን ወለይ ካለ ግን ነዳው ነው ፓስት ይሆናል ያለፈ ጊዜ። ይሄ ግን ዋን ወለያ ካለ እየተደረገ ነው ድርጊቱ፣ መኪናውን እያንቀሳቀሰው ነው ይህ ሰው። ዋን ወለያ ጋዲባን ወለያ ማለትም ይችላል። አምስተኛ ዋን ሰውረይ ካለ ስሏል። ዋን ሰውሪ ዶና ካለ ደግሞ ሊስን ነው። ዋን ሰውረያ ካለ ፈርሻሐን ባን ሰውረያ ካለ በቃ ስዕል እየሳልኩ ነው። ፈርሻሐን አማ ሰውር የሚለው ነገር ስዕል እዚህ ጋር ያለው ሊወጣ ይችላል። ዋን ሰውረያ በስ መሐይ ሰውር ባን ሰውረያ ሊል ይችላል። ስዕል እየሳልኩ ነው ሊል ይችላል። ሰውር የሚለው የለም እዚህ ጋር። ሁሉም ላይ እንደዛ ነው። ሁሉም ላይ አም ፔይንቲንግ ኤ ፒክቸር አላለም እዚህ ጋር። ኤ ፒክቸር አላለም አወጣው። ስለዚህ አም ፔይንቲንግ አለቀ። ዋን ሰውረያ ካለ አለቀ ነገሩ። እሺ ሶማሊኛውን እዛ ጋር ሶማሊውን እዚህ ጋር እንጨርሳለን። አፋን ኦሮሞ ጋር እንምጣ። ቲቪ ኢላላ ጅራ ቲቪ የምትለው እዚህ ጋር ግን ማየት እያየኸው ያለው ነገር ምን እንደሆነ ለመግለጽ ቲቪ የምትለዋ መገለጽ አለባት። እንደ መኪና አይደለም ይሄ። ምን እያየህ እንደሆነ በምን ይታወቃል? እዚህ ጋር ቲቪ እያየው ነው፣ ስዕል እያየው ነው ትላለህ እኮ አይደለም እንዴ? የሆነ ጫካ ነገር እያየው ነው፣ እንስሳቶችን እያየው ነው ልትል ትችላለህ። ሰማያዊውን እያየው ነው ልትል ትችላለህ። ገባችሁ አይደለም? ቲቪ የሚለው ግን ስፔሲፊክ ተደርጎ
አንድ ነገር አትኩረህ እያየህ እንዳለ የሚያሳይ ነው። እዚህ ጋር ቲቪ ኢላላ ጅራ ቲቪን ኢላላ ጅራ። አሁን ሐረርጌ ቢሆን ቲቪ ኢላላ ጅራ ከሚል ቲቪን ላሉት ጅራ ይላል የሐረርጌ ኦሮምኛ። ቴሌቪዥን ላሉት ጅራ ገባችኋል? ቴሌቪዥን ወይም ደግሞ ሲያጠር ቲቪ ሁሉም ቲቪ ይጠቀማል። ቲቪን ላሉት ጅራ ኡማ ቲቪን ላሉት ጅራ ካልክ ቴሌቪዥን እያየው ነው። ቲቪ ኢላላ ጅራ የሚያግባባ ነው። አብዛኛው የሸዋውም የወለጋውም የጅማውም የአርሲውም የባሌውም የሐረርጌውም ኦሮምኛ ያግባባል። ይሄ አባባል ቲቪ ኢላላ ጅራ ከተባለ በጽሁፍ ይሄ ነው። ሁለተኛ ሆጀቻ ጅራ ኮተሞ ምናም ስትባል እና ወደዚህ ስትባል አኒ ሆጀቻ ጅራ አኒ የምትሏ በውስጥ ታዋቂያለች። ሆጀቻ ጅራ እኒ ሆጀቻ ጅራ እሺን ወይም ደግሞ እሲን እንላለን በሐረርጌ። እሺ በሸዋው በወለጋው እሺ ነው የሚባለው። በሐረርጌው ግን እሲ እንላለን። ኢሳ እሺ። እዚህ ጋር ደግሞ ኢሳ እሲ አያቸውም። ሆጀቻን ጅራ አኒ ሆጀቻን ጅራ ደለጋቲን ጅራ ማለትም ይቻላል በሐረርጌው። ሆጀቻ ጅራ ማለት እየሰራሁ ነው ስራ፣ ማንኛውንም ስራ። ደለጋቲን ጅራ ካለ ደግሞ ያው እየሰራሁ ነው። ደለጉቲን ጅራ ካለም እንደዛው ይቻላል፣ ስራ ላይ ነኝ ማለት ነው። ደለጉቲን ጅራ ደለጋቲን ጅራ አያችሁ፣ ስራ ላይ ነኝ እየሰራሁ ነው። ሁሉም አገባልጾ ደለጋቲን ጅራ ስራ ላይ ነኝ፣ ደለጉቲን ጅራ እየሰራሁ ነው። ዞሮ ዞሮ ሆጀቻ ጅራ የሚለው ይገልጿል ማለት ነው። ሶስተኛ ዳወቻ ጅራ ቪዚት እያደረኩ ነው እያየው ነው የሆነ ነገር ዳወቻ ጅራ። ለምሳሌ ቲቪ ዳወቻ ጅራ አላለም። እዚህ ጋር ቲቪ እያየው ነው ኢላላ ጅራ ቲቪ ኢላላ ጅራ እና ገንደ ዳወቻ ጅራ ሙዚየም ዳወቻ ጅራ ካለ ሙዚየም እያየ እንደሆነ ነው የሚያሳየው። እያየው ነው የሚለውን ሳይሆን የሚይዘው እዚህ ጋር እየጎበኘው ነው የሚለውን ይዛል ማለት ነው። ሶስተኛው ዳወቻ ጅራ ዳወቻ ጅራ። አራተኛ ኮንኮላቺሳ ጅራ ኮንኮላታ የሚለው እዚህ ጋር መኪና የሚለው ኮንኮላታ ነው። ኮንኮላታ እዚህ ጋር አልገባም። ሁሉም ላይ ኮንኮላታ የሚባል አልገባም። በቃ እየነዳው ነው ካለ መኪና አለ። እዚህ ጋርም እንደዛው ኮንኮላቺሳ ጅራ ሄሎ አማ ኮንኮላቺሳ ጅራ ሊል ይችላል፣ መሪ ይዞ ማለት ነው። አማ ኮንኮላቺሳ ጅራ ቦደነት ዴቢሲ የሸዋው ሊሆን ይችላል፣ የወለጋውም ሊሆን ይችላል። ይሄ አባባል በሐረርጌው ደግሞ ሲገለጽ አቦ አማ መኪናን ኦፋ ጅራቲ ቦደነት ዴቢሲ የሐረርጌው ደግሞ አያችሁ። ይሄ ኮንኮላቺሳ ጅራ ደግሞ ሁሉንም የሚያግባባ ነው። የሐረርጌውም ይረዳዋል፣ የሸዋውም ሁሉም ይረዳዋል። ኮንኮላቺሳ ጅራ ካለ አለቀ። ለምሳሌ የሸዋው ወይም ደግሞ የወለጋው የሐረርጌው ላይ ገባው ይችላል። ለምሳሌ አቦ መኪናን ኦፋ ጅራ ካለም ይገባዋል። በርግጥ አንዳንድ ቃላት ላይ ግን አይግባቡም ጭራሽ። ማልጀቹዳ ብሎ ሊጠይቅ ይችላል። አባባሉ የሐረርጌና የሸዋ የወለጋ ይለያያል። ሰፊ ነው። ኦሮሞም ራሱ ኦሮምኛው ሰፊ ስለሆነ ነው። እና ኮንኮላቺሳ ጅራ ማለት እየነዳው ነው። አምስተኛ ፈኪ ካሳ ጅራ ፈኪ ማለት ስዕል ነው። አሁን እዚህ ጋር ካሳ ጅራ ብቻ አላለም፣ ፈኪን ጨምሯል። እዚህ ጋር ስዕል እየሳልኩ ነው እዚህ ጋር የገለጸው። ካሳ ጅራ ካለ እያስነሳው ነው ሊሆን ይችላል ትርጉሙ። ስለዚህ ፈኪ የሚለው መግባት አለበት እዚህ ጋር። ለምሳሌ ፈኪ ጅራ ፈኪ ስዕል ነው አለም። ካሳ ጅራ ብቻ ካልኩኝ ካሳ ጅራ እያነሳው ነው። ምንድን ነው የምታነሳው ልትባል ትችላለህ። እየሳልኩ ነው እንደሚለው ግልጽ አይደለም። ፈኪ የሚለውን ካልጨመርክለት ትርጉሙ የጎደለ ሊሆን ነው እዚህ ጋር። ስለዚህ ምን አደረገ? ፈኪ የሚለው ስዕል ወይም ምስል የሚለው እዚህ ጋር ፈኪ የሚለው ገባ ማለት ነው። ፈኪ ካሳ ጅራ አያችኋል። ስዕል እየሳልኩ ነው ማለት ነው። ግን ካሳ ጅራ ካለ አንድ ሰው በታዋቂነት እንዲሁ እየሳለ ከሆነ ሳሊ መሆኑ የታወቀ ከሆነ ያ ሰው ውስጥ ስትጠራው አቦ ካሳ ጅራ ካለ ያ ሰው የስዕል እየሳለ እንደሆነ ታውቀዋለህ። ምክንያቱም ስራው ሳሊ ስለሆነ ገባናል። ካሳ ጅራ ብሎ ሊያሳጥርልህ ይችላል። ግን ማንንም ሳሊ መሆኑን ሳታቅ ዝም ብለህ ስትጠራው ያ ሰው ካሳ ጅራ ካለ ላይገባ ይችላል። ፈኪ ካሳ ጅራ ካለ ግን ስዕል እየሳልኩ ነው የሚለውን ይይዛል ማለት ነው። አራተኛው ማነው? ወደ አማርኛው ስንመጣ ደግሞ አንደኛ ቲቪ እያየው ነው፣ ግልጽ ነው። ይሄ አሁን ያወራንበት ነው። ቲቪ እያየው ነው። ሁለተኛ እየሰራው ነው፣ ማንኛውንም ስራ ማለት ነው። ማንኛውንም ስራ ቲቪ እያየው ነው ስትባል፣ ለምሳሌ ሲባል ቲቪ እያየው ነው ሲባል ወላጅ ሲጠራህ እከሌ የት ነው ያለኸው ምን ይዘሃል ስትባል ቲቪ እያየው ነው ማዬ
ቲቪ እያየው ነው ባባ አባዬ ምናምን ሊባል ይችላል። ቲቪ እያየው ነው ይላል ማለት ነው ልጅ መልስ ሲሰጥ። ሁለተኛ እየሰራው ነው፣ ስራ ላይ ነው ይሄ ሰውዬ። ና እስኪ ይሄንን አድርግ ምናምን እማዬ እየሰራው ነው፣ ስራ እየሰራው ነው። ውጭ እያጸዳ ነው፣ እየጠረገ ሊሆን ይችላል፣ እቃ ሊያጥብ ይችላል፣ ልብስ ሊያጥብ ይችላል። ስራ ላይ እንደሆነ ለመግለጽ ሲፈልግ ያው እየሰራው ነው ይላል ማለት ነው። ሶስተኛ እየጎበኘው ነው፣ ሙዚየም ሊጎበኝ ይችላል፣ ዙ እንስሳቶች ያሉበት ቦታ ሊጎበኝ ይችላል፣ ፓርክ ሊጎበኝ ይችላል። ገባችሁ አይደለም? እየጎበኘው ነው ይላል ማለት ነው። አንድ ሰው ጉብኝት ላይ ነው፣ እጁ ወደኋላ አድርጎ አትኩሮ እያንዳንዱን ነገር እየጎበኘ ሲሆን ስልክ እንኳን ቢደወል እየጎበኘው ነው፣ ሙዚየም ውስጥ ነኝ ሊል ይችላል። እየጎበኘው ነው። አራተኛ እየነዳው ነው ካለ በቃ ሄሎ አሁን እየነዳው ነው፣ በኋላ መልሰህ ደውልልኝ ወይም እደውልልሃለሁ ልትል ትችላለህ። እና እየነዳው ነው ካለ ምን እንደሆነ ይታወቃል። መኪና እየነዳ እንደሆነ መሪ እንደጨበጠ ያስታውቃል ማለት ነው። ተግባሩ እየተከናወነ እንደሆነ የሚያሳይ ነው በአጠቃላይ። አምስተኛ እየሳልኩ ነው። ስዕል የሚለው ቃል ላይገባ ይችላል። እዚህ ጋር ግልጽ ነዋ። እየሳልኩ እኮ ነው። እየሳልኩ የሚለው ስዕል የሚለው ቃል ራሱ እዚህ ውስጥ ተጠቅሰዋል። ራሱ ሳለ የሚለው ሳል የሚለው አያችሁ፣ ሳል ካልኩ ስዕል ሳል ማለት ነው። እየሳልኩ ነው ካልክ ደግሞ ስዕል ግልጽ ነው። እዚህ ጋር ስዕል ብሩሽ ይዘዋል። ይሄ ሰውዬ ቀለምና ብሩሽን እያነካካ ሸራ ላይ የሆነ ነገር እየሳለ ያለ ሰው ነው። ወይም ደግሞ ተማሪ በወረቀት ላይ በእርሳስ የሆነ ምስል እየሳለ ሲሆን እየሳልኩ ነው ብሎ ሊል ይችላል ማለት ነው። ይሄን ይመስላል እንግዲህ የዛሬው ትምህርታችን ይሄንን ይመስላል። አይኤንጂን የተጠቀምንበት ወይም ደግሞ ፕሬዘንት ኮንቲኒየስ ቴንስ የሚለውን ወይም ደግሞ በአማርኛው ደግሞ በሰዋሰው ውስጥ እንትኖች አሉ። ለምሳሌ ጊዜ የምንለው ነገር አለ። ጊዜው ያለፈ ጊዜ የኃላፊ ጊዜ እንለዋለን። የአሁን ጊዜ አለ። የወደፊት ጊዜ ወይም ደግሞ የትንቢት ጊዜ ትንቢት ይባላል። የወደፊት ጊዜ ልንለው ይችላል። ሁሉም ደግሞ ይለያያሉ። የትንቢት ጊዜ ራሱ የማያቋርጥ የትንቢት ጊዜ አለው። ያለፈ ወይም የኃላፊ የማያቋርጥ ጊዜ አለው። የአሁን ደግሞ የማያቋርጥ አለው። የአሁን አለው። ለምሳሌ ሁሌ ጠዋት ጠዋት ኳስ እጫወታለሁ ማለት ፕሬዘንት ቴንስ ነው። ኖርማሊ የማያቋርጥ ነው። ምንድነው? ሁሌ የምታደርገው ሃቢቹዋል አክሽን የምንለው ሊሆን ይችላል። ሁሌ የምታደርገው ነገር ከሆነ ሁሌ ፊቴን ታጠባለሁ፣ ሁሌ አጠናለሁ፣ ሁሌ ሰግዳለሁ። ገባችኋል? ሁሌ በጊዜ ተኛለሁ ካልክ ሁሌ የምታደርገው ነው። ግን አሁን እያደረግከው ካለህስ ጊዜው ምን ይሆናል ማለት ነው? የአሁን የማያቋርጥ ጊዜ ልንለው እንችላለን ማለት ነው። እያቋርጥ አይደለም፣ የማያቋርጥ ጊዜ ሂደቱ ላይ ያለ ተግባሩን እየተገበረ ያለ ድርጊት ማለት ነው። ይሄ አክሽኑ ተግባር ላይ ነው። በቃ እያጠብኩ ነው፣ እየሰራህ እኮ ነው፣ እያጠብኩ ነው፣ እያጠናው ነው ወይም እየጻፍኩ ነው ትላለህ። እያጠናው ነው፣ እያነበብኩ ነው፣ እየጻፍኩ ነው። ገባችሁ? እየነዳው ነው፣ እየሳልኩ ነው የሚባሉት ነገሮች የአሁን የማያቋርጥ ጊዜ ልንለው እንችላለን። ይሄ ማለት ፕሬዘንት ኮንቲኒየስ ቴንስ ብለን የምንለው የአሁን የማያቋርጥ ጊዜ ነው ዛሬ የተማርነው ትምህርት ማለት ነው። እንግዲህ እንዲህ እያልን ወደ ግራመሩ እያመጣኋችሁ ነው ያለነው። ቀስ በቀስ እንግዲህ ወደ ግራመሩ እንዘልቃለን። ይሄንን ቋንቋዎቹን የሚፈልጉ ሰዎች አሉ። ለምሳሌ ሶማሌኛን ብቻ የሚፈልግ ኢትዮጵያዊ አለ። ሀርጌሳ የሚኖር፣ ሞቅዲሾ የሚኖር፣ ጅጅጋ የሚኖር፣ ጅቡቲ የሚኖር እነዚህን ጅጅጋ አዲስ አበባ ላይ ራሱ አዲስ አበባ ላይ የሚኖሩ አንዳንድ ከሶማሌ ማህበረሰብ ጋር የሚኖሩ ሰዎች ሀበሾች ይሄንን ሶማሌኛ ያስፈልጋቸዋል። ሶማሌ ማህበረሰብ ጋር ያለ ሰው ሁሉ ሶማሌኛ ያስፈልገዋል፣ ሀበሻም ብትሆን ማለት ነው። ሀረር አካባቢ ያለ ሰው ደግሞ ሀረርኛ ወይም ሀረሪ ቋንቋ መማር የሚፈልግ ሰው ሀረሪ ቋንቋን መማር ይችላል። አማርኛ ኮመን ነው፣ ያው ብሔራዊ ቋንቋ ነው። ኦሮምኛን ደግሞ እንደዚሁ ከኦሮሞ ማህበረሰብ ጋር በተለይ ሶማሌ ማህበረሰብ ሀርጌሳ፣ ውጫሌ አካባቢ፣ ጅጅጋ አካባቢ በስራ በንግድ ትስስር ስላላቸው ጠበቅ ያለ የንግድ ትስስር ስላላቸው ኦሮምኛ የሚማሩ ሶማሌዎች አሉ፣ ኦሮምኛ የሚማሩ ሀበሾች አሉ። ኦሮምኛንም የሚፈልግ ሰው አለ ማለት ነው። እንግሊዝኛው ኢንተርናሽናሊ ነው፣ እሱንም ማንኛውም ሰው ይማረዋል። ይሄ ነው እንግዲህ የዛሬው ትምህርታችን። ውድ የዩቲዩብ ቻናሌ ቤተሰቦች ክብራትና ክብራን የዛሬው ትምህርታችን ይሄንን ይመስላል። በቀጣይ ፕሮግራማችን ወይም በቀጣይ ትምህርታችን በሰላም እስክንገናኝ ድረስ ባላችሁበት ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።